ትህትና ክፍል 21 እንግዲህ ተንከሲስና ሳምሪ አንድ ላይ አንድ አልጋ ላይ ተያይዘው ተገኙ። ሰላም ጤና ይስጥልኝ ክብራንና አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለዓለም ሁሉ እያልኩ ዛሬ ደግሞ ትህትና ክፍል 21 ይዤላችሁ መጥቻለሁ ማለት ነው። እንግዲህ ተንከሲስና ሳምሪ ተንከሲስ ተኝቶ ሲነቃ ሳምሪ ከጎኑ ሸረጥ ብላ ተኝታ አገኛት ማለት ነው። እንዴ ምንድን ነው ማን እዚህ አመጣሽ ብሎ ሲጠይቃት አይ አንተ ነህ አቅፈህ አመጣኝ ስትለው እኔ ሲላት አይ ተሸክመህ ልበልህ ስትለው እኔ ሲላት አይ እንደው ጨዋታ ለማሞቅ ብዬ ነው እንጂ አብርሽ እዚህ ሶፋ ላይ ተኝ ሲለኝ እኔ ደግሞ መጣውና ካንተ ጋር ተኛሁ ትለዋለች። ተንከሲስ ደግሞ እኔ ምልሽ ሌላ ነገር አላደረግንም ሲላት ሳምሪ ደግሞ እሱን መጠየቅ ያለብኝ እኔ ነኝ እንጂ አንተ ነህ እንዴ ስትለው አይ እንደው ምናልባት ብዬ ነው ሲላት ከዛም በኋላ መሳይ አብርሽ ጋር ይሄድና እኔ ምለው አብርሽ እዚህ ቤት ደባልነት ተጀመረ እንደዚህ ቤት ሲለው ማለት አልገባኝም። አንተ ነገሩ መቼ ገባሃል? አንተ ቶሎ አይገባህ አለ መሳይ። መሳይ መቼም አይታችሁታል ትሁት ድራማም ላይ እንግዲህ በችግር የተጠመደ ነው። አሁንም ደግሞ በትትና ላይ በቅናት ተጠምዷል ማለት ነው መሳይ እና ምን ማለት ነው ሲለው አንተ ትናንትና ሳምሪን እና ተንከሲስን ሳምሪ ሶፋ ላይ ተኝ ብለሃት አይደል እንደ ሄድከው ሲለው እና ምን ተፈጠረ ምን ተደረገ ሲለው ምን ያልተደረገ ነገር አለ? ሁሉ ነገር ተደርጓል አለ መሳይ። ደግሞ ምን ተደረገ ለምን አትነግረኝም ሲለው አብርሽ ሳምሪና ተንከሲስ አንድ ላይ ተኝተውልሃል ሲለው አታደርገውም ሳምሪ እኔ ሳምሪን ሶፋ ላይ ተኝ አይደል እንደ ያልኳት ሲለው ምን አውቃለሁ እዚህ ቤት ደባልነት ተጀምሯል ያልኩህ እኮ ለዚህ ነው እና እንሂድና አሁን ጉድህኒ ብሎ አብርሽና መሳይ ተያይዘው ሲሄዱ ተንከሲስና ሳምሪ አሁንም አለማቸውን እየቀጩ ነው ማለት ነው። አንዲት ፍራሽ ላይ ተቀምጠው እዚህ ቤት አንቺ ለምንድን ነው በእኔ የምለው በር ሳይንኳኳ ዝም ብሎ ይገባል እንዴ? ምንድን ይሄ ስርዓት አልባ ጋጠ ወጥነት አለ ተንከሲስ ደግሞ ሲል መሳይ አብርሽ ደግሞ እኔ የምለው ሳምሪ ሳሎን ተኝ ብዬሽ አይደል እንዴ የመጣሁት ማታ እኔ እንዴት አንቺ እዚህ መተሽ ትተኛለሽ ሲላት መሳይ ደግሞ እኔ እኮ ብያለሁ አብርሽ እኔ ብያለሁ አብረው ተኝተዋል ብዬሽ እንዴ ሲለው ለምን እዚህ ተኛሽ ሲላት መብታችን ነው እኛ ከፈለግን ይላል ተንከሲስ ደግሞ ሳምሪ ደግሞ ሶፋ ላይ ነው የተኛሁት ብዬ ስመጣ እዚህ ጋር መጥቻ አየሁት ተንከባልሌ ነው የመጣሁት ስትል መሳይ ደግሞ እንዴት ሶፋው ዘማዱ ፍራሹ እዚህ እንዴት ተዘማዱ እዚህ ተንከባለሽ መጣሽ እንዴት ይሆናል እንዴት ብሎ መሳይ በጣም ተቆጣ። መሳይ ቀንቷል በነገራችን ላይ ሲቆጣ ተንከሲስ ደግሞ መብቴ ነው እኔ ከኔ ጋር ብታድር ምን ችግር አለው መብቴ አይደል እንዴ መብቴ ነው የፈለኩትን ማሳደር ደግሞ እጮኛዬ ናት ምን አገባችሁ ብሎ ሲለው መሳይ ደግሞ ነው ወይስ ቀንተህ ነው መሳይ ቀናህ እንዴ ምን አገባችሁ ሁላችሁ ምን አገባችሁ ሲል ተንከሲስ መሳይ ደግሞ በቃ እኔም ካሁን በኋላ የፈለኩትን ሰው አመጣለሁ በቃ እኔም የቤት ኪራይ መክፈል አቆማለሁ እዚህ እመጣለሁ ሲል እሱ ወንድ ነህ ብሎ ሲለው እንግዲህ በዚህ ተለያዩ ማለት ነው። መሳይ ደግሞ መዲያጋ ገባና ኩሽና ገብቶ እኔ ምልሽ እኔና አንቺ ለምን አብረን አንሆንም ሲላት ለምን ስትለው ለወጭ መቀነስ ብዬ ወጭ እንድንቀንስ ብዬ ነው ሲላት ቀናህ በህልሜ ቀናህብኝ ስትለው አይ ለወጪ መቀነስ ብዬ ነው እንጂ እኔ በእናንተ ቀንቻ አይደለም አለ መሳይ። ትህትና አብርሽ ጋር መታ አብርሽ እኔ
አረብ ሀገር ልሰደር ነው። በቃ እኔ እዚህ ሀገር መኖር አልቻልኩም፣ ራሴን ችዬ መኖር እፈልጋለሁ ስትለው አብርሽ ደግሞ ትህትና በፍጹም አትሄጂም ሲላት ለምን ትሄጃለሽ? ምን ፈልገሽ ነው የምትሄጂው? ስላት እኔ እስከ መቼ በውሸት ቤተሰቦቼን እየደለልኩኝ እኖራለሁኝ ስትል ትህትና ምንም ያደረግሽው ነገር የለም። ከዛም ባለፈ ደግሞ የመድብል እዳ አለብኝ፣ የመድብልን እዳ እከፍላለሁኝ ስትለው እኔ እዳውን እከፍልልሻለሁ፣ ምንም ችግር የለውም ትህትና፣ አንቺ አረብ ሀገር አትሰደጅም ሲላት አብርሽ በፍጹም መሄድ አለብኝ በፍጹም ስትለው አትሄጅም ማለት ነው። በፍጹም አትሄጅም ሲላት አብርሽ እኔ አንድ ሀሳብ መጥቶልኛል አለች ትህትና። ምንድን ነው ትህትናዬ? ምን ሀሳብ መጣልሽ? ሲላት እኔ ምንም አይነት ገንዘብ የለኝም፣ ስለዚህ አባቴን ማሳከም እፈልጋለሁኝ ስትለው ችግር የለውም አባትሽም ይታከማል፣ ደህና ሆስፒታል ሂዶ ይታከማል፣ ምንም ችግር የለውም ሲላት አብርሽ አባቴ እኮ ሆስፒታል ተኝቷል፣ እናቴ ታከመችበት ሆስፒታል ውስጥ ነው ያለው እና አባቴን ማየት አልችልም ብር ስለሌለኝ ስትለው ምንም ችግር የለውም አባትሽም ይታከማል፣ አንቺም ብር ይኖርሻል ሲላት አብርሽ አንድ ሀሳብ መጥቶልኛል ስትለው ምንድን ነው እሱ ሀሳቡ ትህትና ሲላት ሀሳቡማ አባቴን ካየሁት በጣም ብዙ አመት ሆኖኛል፣ ግን አሁን ላይ ግን ራሴን ቀይሬ ፊቴን ተሸፍኜ ማንነቴን ቀይሬ አባቴን ማየት እፈልጋለሁ ስትለው አብርሽ ደግሞ ትህትና ይሄ ነገር በፍጹም አይሆንም፣ እንዴት ይሆናል? አጋጣሚ ሆኖ ቢያውሽስ፣ ማንነትሽ ተገልጦ ቢያውሽስ፣ ይሄ የባስ ችግር ነው ሲላት ትህትና ደግሞ አብርሽ እኔም እኮ እሱን ነው የፈራሁት ስትለው ተይ ትህትናዬ እንደዚህ አታድርጊ፣ እንደዚህ ጥሩ አይደለም ብሎ አብርሽም መከራት ማለት ነው። ከዛም ደግሞ ትህትናና መድብል አንድ ላይ እንግዲህ ቁጭ ብለው የሚያምር ሜዳ ላይ ጊዜያቸውን እያሳለፉ እየተወያዩ አይተናቸዋል ማለት ነው። እንግዲህ መድብል እኔ አንድ ነገር ላማክር ነው የመጣሁት ስትለው ምንድን ነው እሱ? ምን ሆነሽ ነው? ምንድን ነው የምታማክረኝ? ሲላት እኔ አረብ ሀገር ልሄድ ነው ስትለው ለምን ትሄጃለሽ? ለምን ሲላት እኔ በቃ እስከ መቼ ቤተሰቦቼን እየደለልኩ እኖራለሁ? እስከ መቼስ የሰው ጥገኛ ሁኜ እኖራለሁ? ስትለው ምንም ጥገኛ አይደለሽም፣ ለአሁንም ደግሞ የሚበቃሽን ያህል ብር አስገብቼልሻለሁኝ ትፈልጊያለሽ ብዬ ሲላት መድብል ለምን ስትለው አይ አስገባሁልሽ ሲላት መድብልም ደግሞ አረብ ሀገር ልሄድ ነው ስትለው ለምንድን ነው የምትሄጂው? ለምን ትሄጃለሽ እኮ የሌሎቹ እህቶቻችን አልበቃ ብሎ አንቺ ደግሞ ስደት ትደገሚ ሲላት አይ በቃ እኔ ሂጄ እዳዬንም መክፈል አለብኝ፣ በጣም ያንተ ውለታ በዝቶብኛል ስትለው በፍጹም አትሄጂም፣ ለምን ትሄጃለሽ? እዚሁ ሀገር ላይ እኮ ሰርቶ መቀየር ይቻላል ሲላት መድብል እንዴት ብሎ መድብል አይቻልም ስትለው ከዛም መድብል በቃ ምንም ችግር የለውም እኔ የምትፈልጊውን ብር እሰጥሻለሁ ትሰሪያለሽ ሱቅ ሲላት እንደዛም አይቻልም ሱቅ የሚሳካልኝ አይነት አይመስለኝም ስትለው እሺ እንግዳውስ ስራ ፈልጌ አስገባሻለሁ ሲላት እሺ ስራ አስገባኝ ስትለው ግን የአረብ ሀገሩ አይቀርም፣ እኔ በጣም ብዙ ቤተሰቦችን ዋሽቻቸዋለሁ፣ ብዙ የሜዲካል አውጥቻለሁ፣ አሁን የምፈልገው ቆንጆ ኤጀንሲ እንዲታገናኘኝ ነው ስትለው በፍጹም ይሄን አላደርገውም፣ እዚህ ሀገር ስራ ፈልጌ አስገባሻለሁ አላት ማለት ነው መድብል። ከዛም ባለፈ መድብል በጣም ጥሩ ሰው ነው። በነገራችን ላይ በጣም ትህትና ያለው በጣም ቃሉን አክባሪ ነው እና በቃ ከናብርሽ ጋር መውጣት አልችልም፣ ግን መድብል እንዴት ይሻላል? እነሱም አንድ ቤተሰቦቼ ናቸው ስትለው እሺ ምን ማድረግ አለብን ታዲያ? ትህትና አንቺ በቃ ካሁን በኋላ አረብ ሀገር አትሄጂም፣ አባትሽም ጥሩ ሆስፒታል ገብቶ ይታከማል፣ አሁንም ጥሩ ሆስፒታል ነው ያለው ብሎ መድብል እንግዲህ ሲያጽናናት ነበር ማለት ነው። እንግዲህ እኔ በሀሳብሽ አልስማማም ሲላት በነገራችን ላይ መድብሌ ያንተና የአብርሽ ሀሳብ አንድ ነው ስትለው አብርሽም እንደዚህ ብሎሻል ሲላት አዎ ብሎኛል ብላ እንግዲህ ትህትናም እንትናለች ማለት ነው። ውድ ቤተሰቦቼ አብሬያችሁ የቆየሁትን የአባይ ሚዲያ ነኝ። ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። ኮሜንት አስተያየት ላይክ ሼር አድርጉልኝ። ሰላም ሀገራችንን ያድርግልን፣ ፍቅርን አንድነትን መዋደድን እግዚአብሔር ይስጠን
እያልኩ ዛሬ እግዚአብሔር ወጥቶ ከመቅረት ይሰውረን። በስደት ዓለም ላይ ያላችሁ ውድ እህቶቼ በሰላም ለሀገራችሁ ያብቃችሁ። ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። እኔም እህታችሁ ነኝ። ያው እንግዲህ አስተያየት ስጡኝ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ሰናይ ጊዜ